እድለኛ የሚለውን ቃል ስንሰማ ምን ይሰማናል? ቅናት፣ ተስፋ ወይስ ግራ መጋባት? ብዙዎቻችን እድልን እንደ ሎተሪ እናያታለን። ነገር ግን እድል በዘፈቀደ የምትወድቅ ዝናብ አይደለችም። እድል የህይወት ትልቅ ሚስጥር ናት። ዛሬ በዚህ ቪዲዮ ስለ እድል ብዙ በጥልቀት እንነጋገራለን። እድል ምንድን ነው? ከየት ነው የምትመጣው? እና ለምን አንዳንዶችን መርጣ ሌሎችን ትተዋለች? ዝም ብለህ የምትጠብቃት ከሆነ ይህ ቪዲዮ አመለካከትን ለዘላለም ሊቀይረው ይችላል። እስከ መጨረሻው አብራችሁን ቆዩ። በዚህ ቪዲዮ ላይ እድልን በሶስት የተለያዩ ክፍሎች ከፋፍለን እንመለከታቸዋለን። እድል እንደ ሂሳባዊ አጋጣሚ እናያታለን። በሳይንሱ ዓለም እድል ወይም ፕሮባቢሊቲ ወይም ራንደምነስ ትባላለች። በአንድ ወቅት በአንድ ቦታ መገኘት በራሱ የቢሊዮኖች አጋጣሚ ውጤት ነው። የመኖር እድል፣ አንተ ዛሬ በዚች ምድር ላይ መገኘት በራሱ ትልቅ እድል ነው። የመረጃ አጋጣሚ፣ አሁን ይህን ቪዲዮ ለማየት ያጋጠመህ መንገድ የዩቲዩብ አልጎሪዝም እና ያንተ ፍላጎት መገጣጠም ነው። ይህ የመጀመሪያው እድል እርከን ይባላል። እዚህ ጋር እድል ክስተት ናት፣ ማንም ያልሰራባት ግን ለሁሉም የምትሰጥ ስጦታ ናት። እድል በሂሳባዊ ቋንቋ ሲተረጎም ፕሮባቢሊቲ ይባላል። ይህም አንድ ክስተት የመከሰት እድሉ ምን ያህል እንደሆነ በቁጥር የሚለካበት ሳይንሳዊ መንገድ ነው። በሂሳባዊ አጋጣሚ ውስጥ እድልን የምናይባቸው ዋና ዋና ነጥቦች የአንድ ነገር የመከሰት እድል የሚሰላው የሚፈለገው ውጤት ለጠቅላላ አማራጩ ሲካፈል ነው። ለምሳሌ አንድን ሳንቲም ወደ ላይ ብታሽከረክሩ ሰው ወይም አንበሳ የመምጣት እድሉ 50-50 ነው። ሁለተኛ የትልልቅ ቁጥሮች ህግ ነው። ይህ ህግ ለህይወት ስኬት ትልቅ ትምህርት ይሰጣል። አንድን ሙከራ ደጋግመን በሰራን ቁጥር ውጤቱ ወደ ምንፈልገው አማካይ የመጠጋት እድሉ ከፍተኛ ይሆናል። ትርጉሙም ብዙ ጊዜ በሞከርክ ቁጥር የመሳካት እድልህ በሂሳብ ስሌት ይጨምራል። እድለኛ የምንላቸው ሰዎች ብዙ ጊዜ የሚሞክሩ ወይም ሞር ትሪያል የምንላቸው ናቸው። ሶስተኛ እድልና ስጋት ሪስክ ቪያስ ሪዋርድ። በሂሳብ ኤክስፔክትድ ቫልዩ የሚባል ስሌት አለ። ይህም አንድን አጋጣሚ ብንጠቀምበት የምናገኘው ጥቅምና የምናጣው ስጋት ያባዛልናል። በህይወትህ አንድን መረጃ ተጠቅመህ ውሳኔ ብትወስን የጥቅሙን መጠን ከስኬት እድሉ ጋር አባዝተህ የምታገኘው ውጤት ውሳኔህን ይወስንልሃል። በሂሳብ ቋንቋ እድል ማለት ያልተጠበቀ ክስተት ውጤት ነው። ለምሳሌ አንድን ሳንቲም ወደ ላይ ብትወረውረው ሰው ወይም አንበሳ የመውጣት እድሉ እኩል ነው። እዚህ ጋር እድል የምንለው የምንፈልገው ውጤት ሲገኝ ነው። እዚህ ጋር ልብ ልንለውና ትልቁ ቁልፍ ነጥብ የብዙ ቁጥሮች ህግ ነው ወይም ላው ኦፍ ላርጅ ነምበር ይባላል። ይህም አንድን ነገር ደጋግመን በሞከረን ቁጥር ውጤቱ ወደ ሂሳባዊ እውነታው ይጠጋል። እነዚህ ሁኔታዎች ወይም ክስተቶች የሚከሰቱት ወይም የሚወሰዱት ነገሮች ራንደም ኢቨንት ተብለው ይጠራሉ። ዓለማችን ወይም አጽናፍ ሰማይ በብዙ ድንገታዊ ክስተቶች የተሞላ ነው። ለምሳሌ መንገድ ላይ እየተጓዘን መኪና ውስጥ ሆነው አረንጓዴ መብራት ቢያጋጥሞት ያ የእርስዎ ልዩ መሆን ሳይሆን የጊዜና የቦታ አጋጣሚ ውጤት ነው። ለምሳሌ ስለ ሎተሪ ስሌት እንይ። ብዙ ሰዎች ዛሬ የልደቴ ቀን ነው ስለዚህ ሎተሪ ይደርሰኛል ብለው ያስባሉ። ሂሳብ ግን እንደዚህ አይደለም። ሎተሪ የማሸነፍ እድሎ በሚሊዮን ውስጥ አንድ ነው። ለምን እንሳሳታለን? እኛ የምንሰማው ስለደረሳቸው ጥቂት ሰዎች ብቻ ነው። ያልደረሳቸው በሚሊዮን የሚቆጠሩ ሰዎች ታሪክ ስለማናውቅ እድሉ ቀላል ይመስለናል። እስካሁን ስላልደረሰኝ አሁን ሊደርሰኝ ይገባል የሚል የተሳሳተ እምነት። ሂሳብ ግን ትላንት የሆነው ዛሬ ለሚሆነው ዋስትና አይሆንም ይላል። እድለኛ ሰዎችን የሚለየው ምንድነው? የስነ ልቦና ባለሙያው ሪቻርድ ዊዝማን በሺዎች የሚቆጠሩ ሰዎች ላይ ጥናት አድርጓል። ውጤቱ አስገራሚ ነበር። እድለኞች የሚባሉት ሰዎች ከሌሎች የሚለዩት በሶስት ዋና ዋና ነገሮች ነው። አንደኛ ንቁ መሆኑ፣ አዳዲስ አጋጣሚዎችን ነቅተው ይጠብቃሉ። ሁለተኛ ሙከራ ማብዛት ወይም ማክሲማይዝ ኦፕቲማይዜሽን፣ ብዙ በሮችን የሚያንኳኳ ሰው በሩ የመከፈት እድሉ ከፍተኛ ነው። ይህ
ንጹህ ሂሳብ ነው። ሙከራ ሲበዛ አጋጣሚ ወይም ፕሮባቢሊቲ ይጨምራል። ሶስተኛ አዎንታዊ አመለካከት። ውድቀትን እንደ ጊዜያዊ አጋጣሚ ስለሚያዩት ደጋግመው ይሞክራሉ። ሁለተኛ እድልን ከምንገልጽባቸው መንገዶች ውስጥ እድል ማለት ዝግጅት ከአጋጣሚ ጋር ሲገናኝ ነው። እሱ ጋር መቼም እድል አይጠፋም እንላለን። ብዙ ጊዜ ሰዎች ተሳክቶላቸው ስናይ እድለኛ ነው እንላለን። እሱ ጋር መቼም እድል አይጠፋም እንላለን። ነገር ግን እድል በእርግጥም ከሰማይ የሚወርድ መና ነው ወይስ እኛ ራሳችን የምንሰራው? ከ2000 ዓመት በፊት የሮማው ፈላስፋ ሰኒካ እንዲህ ብሎ ነበር፣ እድል ማለት ዝግጅት ከአጋጣሚ ጋር ሲገናኝ የሚፈጠር ውጤት ነው። ዛሬ በዚህ ቪዲዮ ላይ እድልን ከመጠበቅ ይልቅ እድልን እንዴት መፍጠር እንደምንችል የዝግጅትን ኃይልና ሳይንሳዊ መንገዶቹን እንመለከታለን። እድልን እንደ ሎተሪ ማየት እንደምንለው አብዛኛው ሰው እድልን እንደ ሎተሪ ያየዋል። ማለትም ምንም ሳይሰሩ የሚመጣ ድንገተኛ ስጦታ። ነገር ግን በህይወት ውስጥ ትርጉም ያለው ስኬት የሚመጣው በዚህ መንገድ አይደለም። ተግብሮት የሌለው እድል ወይም ፓሲቭ ሉኪ፣ ይህ ልክ እንደ ሎተሪ ነው፣ ምንም ቁጥጥር የሌለበት ነገር። ሌላው አክቲቭ ወይም ንቁ እድል፣ ይህ ደግሞ እኛ በምናደርገው ጥረት የምንፈጥረው ነው። ቤት ውስጥ ተኝቶ እድል የለኝም የሚል ሰው እድሉ ደጃፉ ድረስ ቢመጣ እንኳን በሩን የሚከፍትበት ቁልፍ የለውም። ዝግጁነት ማለት ያ የበር ቁልፍ ነው። ዝግጁነት ሲባል ምን ማለት ነው? ዝግጁነት በአንድ ጀንበር የሚገነባም አይደለም። ዝግጁነት ማለት አጋጣሚው ከመምጣቱ በፊት የሚደረግ ድምፅ አልባ ትግል ነው። ብዙ አይነት የዝግጁነት ክፍሎች አሉ። እኛ ሰዎች እንደምንፈልገው አይነት በብዙ መንገዶች እንደምንፈልገው ሁኔታ ልንዘጋጅ እንችላለን። ለምሳሌ እኛ የምንፈልገው ነገር ሲመጣ እንዳያልፈን ለመጀመሪያ ላይ ምንድነው የሚያስፈልገን ብለን ራሳችን ልንጠይቅ እንችላለን። እነዚህ ከምንዘጋጅባቸው ክህሎት ውስጥ ወይም ክፍሎች ውስጥ የመጀመሪያው ክህሎት ወይም ስኪል ሊሆን ይችላል። ክህሎት ወይም ስኪል ለምን ሊያስፈልገን ይችላል? እዚህ ጋር ክህሎት ወይም ስኪል ለምን ያስፈልጋል ለሚለው ክህሎት ወይም ስኪል አጋጣሚው ሲመጣ ስራውን ለመስራት የሚያስችል ብቃት አለዎት? ሁለተኛ ዕውቀት፣ አጋጣሚውን አጋጣሚ መሆኑን ለመለየት የሚያስችለን ንቃተ ህሊና አለዎት? ብዙ ጊዜ እድል ከፊታችን ያልፋል፣ ነገር ግን ዕውቀት ስለሌለን አናየውም። ሶስተኛ ሀብት ነው ወይም ሪሶርስ። ሀብት ወይም ሪሶርስ ትንሽ ገንዘብ ማስቀመጥ፣ ጥሩ ግንኙነቶችን መፍጠር፣ ጤናን መጠበቅ፣ እነዚህ ነገሮች ዝግጅቶችን፣ አጋጣሚን መሳብ፣ ሰርፌስ ኤሪያ ኦፍ ኦፖርቹኒቲ። እዚህ ላይ ሂሳባዊ በሆነ መንገድ እንግለጸው። እድልን እንደ ዝናብ ካሰብከው አንተ የያዝከው ባልዲ ስፋት ዝግጁነት ነው። ባልዲ ሰፊ ከሆነ ብዙ ዝናብ ተሰበስባለህ። እንዴት አጋጣሚን እናብዛ? አዳዲስ ቦታዎች መገኘት። ሁልጊዜ ቤት ውስጥ ከዋሉ እድል አያገኙት ወይም አያገኛችሁም። ስብሰባዎች ላይ መገኘት፣ አዳዲስ ሰዎችን ማግኘት አጋጣሚን ይጨምራል። ስራህን ማጋራት፣ የምትሰራውን ስራ ለዓለም ካላሳወቅ ምንም አጋጣሚ ይዞልህ አይመጣም። በሶሻል ሚዲያ ይሁን በአካል ራስህን ግለጽ። ሶስተኛውና የመጨረሻው የእድል ስነልቦና ወይም ፊዚዮሎጂ ኦፍ ሉኪ። ስለ እድል ስነልቦና ስናወራ እኔ እድለኛ ነኝ ብለው ያምናሉ ወይስ ሁልጊዜ እድል ይከዳኛል የሚል ስሜት አለዎት? ብዙዎቻችን እድልን እንደ ውጫዊ ኃይል እናየዋለን፣ ነገር ግን ሳይንሱ የሚነግረን ሌላ ታሪክ ነው። እድል በአብዛኛው በአእምሯችን ውስጥ የሚፈጠር የስነልቦና ውጤት ነው። እኛ የሚባሉ ሰዎችን ከሌላው የሚለዩበትን ምስጢራዊ የስነልቦና ቀመር እንፈትሻለን። እድልን እንዴት ማባበልና ወደ ራስ መሳብ እንደሚቻል በዝርዝር እንመለከታለን። አንደኛ፣ እድልን እንደ አመለካከት ማየት። የልቦና ባለሙያው ሪቻርድ ዊዝማን አንድ ታዋቂ ቤተ ሙከራ አድርጎ ነበር። ሰዎች ራሳቸውን እድለኛና እድል የለሽ ብለው እንዲፈርጁ አደረገ። ከዚያም ጋዜጣ ሰጣቸውና በውስጡ ስንት ምስሎች እንዳሉ እንዲቆጥሩ ነገራቸው። ውጤቱ አስገራሚ ነበር። በጋዜጣው ሁለተኛ ገጽ ላይ በግልጽ ቆጠራውን አቆመ። ጋዜጣ ውስጥ 43 ምስሎች አሉ የሚል ትልቅ ማስታወቂያ ነበር።
እድለኛ ነን የሚሉ ሰዎች ይህንን መልእክት ሰከንዶች ውስጥ አዩት። እድል የለኝም የሚሉ ሰዎች ግን ምስሎቹን በመቁጠር ተጠምደው ስለነበር ትልቁን መልእክት ሳያዩት አለፉ። እድል ማለት በዙሪያችን ያሉ አጋጣሚዎችን የማየት ንቃት ወይም አዌርናንስ ነው። በጭንቀትና እድል የለኝም በሚል እምነት አእምሯችንን ስለሚቆልፉት እድል ደጃፋችን ቢመጣም አናየውም። የጭንቀትና የትኩረት ግንኙነት ሳይንሱ እንደሚለው እድለኛ ያልሆኑ ሰዎች በባህሪያቸው መጨነቅ ወይም አንዛይቲ ያጠቃቸዋል። ጭንቀት ደግሞ የሰው ልጅ ትኩረት ላይ ወይም ቱነል ቪዥን ወይም ጠባብ እይታ ይፈጥራል። እንዴት? አንድን ነገር ለማግኘት ከመጠን በላይ ስንወጠር ሌላ የተሻለ አማራጭ ከጎናችን ቢመጣ እንኳ አናስተውለውም። እድለኞች ግን ዘና ያሉ ወይም ሪላክስድ ስለሆኑ አእምሯቸው ሰፊ መረጃን ይቀበላል። እድል የሚጀምረው አእምሮን ከተቆለፈበት የጭንቀት ስሜት ነፃ በማውጣት ነው። እድልን የመተርጎም ጥበብ። እድል የሚወሰነው በሆነው ነገር ላይ ሳይሆን በሆነው ነገር ላይ በምንሰጠው ትርጉም ነው። ለምሳሌ ሁለት ሰዎች ባንክ ቤት ውስጥ እያሉ ዘራፊዎች ገብተው ሁለቱንም እጃቸው ላይ በጥይት ተመቱ እንበል። እድል የለሹ ሰው እንዴት ያለው መጥፎ ሰው ነው፣ ባንክ ቤት በገባውበት ቀን በጥይት መመታት አለብኝ ብሎ ያማርራል። እድለኛ ሰው እንዴት አይነት እድለኛ ነኝ፣ በጥይት የተመታሁት እጄ ላይ ነው እንጂ ልቤ ላይ ቢሆን ኑሮ እሞት ነበር ይላል። ይህ በስነ ልቦና ካውንተር ፍራክቻል ቲንኪንግ ይባላል። እድለኞች የገጠማቸውን መጥፎ ነገር ከባሰ አደጋ ጋር በማነጻጸር ራሳቸውን እንደ እድለኛ ያያሉ። ይህ አመለካከት ደግሞ ለቀጣይ ሙከራ ብርታትን ይሰጣቸዋል። እድልን በሳይንሳዊ መንገድ ለመጨመር እነዚህን 4 የስነ ልቦና ህጎች ይከተሉ። አንደኛ፣ አጋጣሚዎችን ማብዛት፣ አዳዲስ ሰዎችን ማግኘት፣ አዳዲስ መንገዶችን መሞከር። ብዙ በሞከረን ቁጥር እድልን የማግኘት እድላችን ይጨምራል። ሁለተኛ፣ ውስጣዊ ስሜታችንን ማዳመጥ። ንቃተ ህሊናችን ከምናስበው በላይ መረጃን ይሰበስባል። ያ ደስ አላለኝም ወይም ይህ ነገር ቢሆን የሚለው ስሜት ብዙ ጊዜ ከእውቀት የሚመነጭ የእድል መሪ ነው። ሶስተኛ፣ ጥሩ ነገርን መጠበቅ። ብሩህ ተስፋ ያላቸው ሰዎች ውድቀትን እንደ ጊዜያዊ ትምህርት ስለሚያዩት ስኬት እስኪመጣ ድረስ የመጽናት አቅም አላቸው። አራተኛ፣ መጥፎ እድልን ወደ መልካም መቀየር። ችግር ሲገጥም ለምን በኔ ከማለት ይልቅ ከዚህ ምን እማራለሁ ብሎ ማሰብ ነው። በአጠቃላይ እድል በሰማይ ከሚበሩ ከዋክብት የሚመጣ ሳይሆን ከውስጣችን የሚመነጭ አመለካከትን የሚፈጥር ነው። እድለኛ መሆን ከፈለጉ አእምሮን ይክፈቱ፣ አዳዲስ ነገሮችን ይሞክሩ እና በውድቀት ውስጥ ያለውን እድል በመፈለግ ይጀምሩ። እድል የእርስዎ ምርጫ እንጂ የአጋጣሚዎች ውጤት ብቻ አይደለም። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ይህ ቪዲዮ ህይወትዎን ለማየት አዲስ መነጽር እንደሆነ ተስፋ እናደርጋለን። እናንተስ ራሳችሁን እንደ እድለኛ ታዩታላችሁ? ለምን? ኮሜንት ላይ እንወያይ። ስለተከታተላችሁን እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።